እንዴት ናችሁ? ማዳም ቤት የምትሰሩ ልጆች ሰላም ናችሁ ወይ? ከማዳም ኩሽና ከማዳም ቤት ስራ እንዴት እያደረጋችሁ ነው? የረመዳን ስራ ምናምን እንዴት እያደረጋችሁ ነው? ያው እኔ ወገቤ እግሬ ምን አሁን ቪዲዮ የማደርገው 10 ሰዓት ነው ማለት ነው። በቃ የመጣው ይምጣ ብዬ ተኛውኝ። ስራው የራሱ ጉዳይ ነው ብዬ ተኛውኝ። እስከ 10 ሰዓት ተኝቼ አለቅም ነበረ። በቃ ድክም ብሎኛል። ወገቤ ላይ መጥቶ በቃ ሌሊቱ ሙሉ የሆነ ሰው እየተራመደ ያለ ነው የሚመስለው እና ወገቤን በቃ በጣም አሞኝ በጣም ድክም ብሎኛል። እና እዚህ ጋር ደግሞ አልጋዬን እያነጠፍኩ ነው። አልጋ ማንጠፍ እወዳለሁ፣ ግን በቃ ድክም ሲላችሁ የሆነ በቃ ስራ ያስጠላችሁ፣ በተለይ የራሳችሁ ነገር ከሆነ ምንም ነገር ሳሰሩት እዛው አከማችታችሁ ብትሄዱ ይመረጣል። እኔ እንደዛ ባደርግ ደስ ይለኛል። ግን ቀኔ ደስ ብሎት አይውልም አልጋ ካላነጠፍኩ፣ የራሴን አልጋ ራሱ ማለት ነው። እና ቀኔ እንዲያምር ብዬ በግድም ቢሆን አንሶላዬን ቀይሬ ሄዳ በቃ ድክም ስላለቀስ ያልኩ ነው የምሰራው። አሁን ራሱ እንቅልፌን አልጠገብኩኝም፣ ይኸው እያዛጋሁባችሁ ነው። እና ይገርማችኋል፣ እኔ ዩቱብ መስራት ጀምሬያለሁ። ላይ በገባለሁ ኩሽና ውስጥ ምግብ ኩክስ አደርግ ምናምን እና ከኔ ጋር ዩናይት አረብ ኢማራት ውስጥ ካላችሁ ዱባይ ማለት ነው፣ ዱባይ የምትኖሩ ልጆች ቪዲዮ ከኔ ጋር መስራት የምትፈልጉ ፕራንክ ሆነ ሌላ ሀሳብም ካላችሁ ቪዲዮ ከኔ ጋር መስራት የምትፈልጉ ልጆች ካላችሁ ቁጥሬን እዚህ ባዮ ስራ አድርጋለሁ። በዛ ቁጥር አውሩኝ። አንድ ላይ ወተን ቪዲዮ መስራት የምትፈልጉ ከሆነ ያው እኔ ኮንትራት ቤት አይደለሁም፣ እንደማንኛውም ሰው ኮንትራት ቤት እንዳሌለሽ ሴት እንደዛ ምሰራ ነው። ያው በፍሬ ነው ምሰራው ማለት ነው። እና ከኔ ጋር ቪዲዮ መስራት የምትፈልጉ ልጆች ካላችሁ አውሩኝ በስልክ ቁጥሬ። ይሄንን ቪዲዮ ፖስት ሳድርግ ስልክ ቁጥሬን ከስር ፖስትላችኋለሁ። አንድ ላይ እንደግ። ማዳም ቤት ብቻ ደከመን። የምለብሰው ልብስ ደግሞ ብዛቱ እኮ እኔ ብርድ አልወድም። ኦኬ አሁን ብርድ የለም ልትሉ ትችላላችሁ። ዱባይ ላይ ያለ ኤሲ ደግሞ መተኛት አልችልም። በቃ ለሊት በጣም ስለሚሞቅ እና የምለብሰው ልብስ በጣም ብዙ ነው እላችኋለሁ። ከኔ መንበደር ከፈለጋችሁ መታችሁ መውሰድ ትችላላችሁ። ባይ ዘ ዌይ እኔና አንድ አበሻ አለች አብራኝ የምትሰራ አለችና በፊት ብቻዬን ነበር እዚህ የምኖረው። አሁን በቅርብ መታ በቃ ተቀላቀለችኝ። 2 ሆነና የምንሰራው ስላችሁ ብዙ አይነት ፊሊፒኖችም እኮ አሉ። 2 ፊሊፒኖች ከኔ ጋራ ደግሞ 2 አበሻ አለ እና ሰዎቹ ብዙ ናቸው እላቸዋለሁ። ቁጥር ስፍር የላቸውም። ወደ 10 ምናምን ናቸው። ብቻ እግዚአብሔር እኔ ነኝ ምግብ እዚህ ጋር እየተገላበጥኩ ነው። አባቱ ብዬ ለተኛ አስቤ ነበረ። የካልሲን የቆሻውን ደግሞ እንዳታዩ። ኢትስ ኦኬ ኖርማል ነው። አይለቅም በቃ እና በጣም ብዙ ናቸው ሰዎቹ። የዚህን ሁሉ 15 ነው 16 ሲሰባሰቡ ደግሞ ከውጭም ሲመጡ 20 ይሆናሉ። ያ ሰው ምግብ ነው ኩክም አድርገው ማለት ነው። በየቀኑ ነን ስቶፕ የላቸውም እዚህ ቤት። ከውጭ በስተት እንኳን ከውጭ ገዝተው አይበሉ። በቃ ምግብ ይጣፍጣል እያሉ እኔኑ ነው የሚያደክሙኝ። እና ወዳችኋለሁ። እኔ በምጽፈው ቁጥር ከኔ ጋር ቪዲዮ ውጭ ላይም ሆነ እንስራ የምትሉኝ ሰዎች ሀሳብ ካላችሁ ከማዳም ቤትም እስከ መጨረሻው ወተን የራሳችንን ቤት ይዘን እንስራ ቪዲዮ የምትሉኝ ሰዎች ካላችሁ በዚህ ስልክ ቁጥር አውሩኝ እላችኋለሁ ከስር በምጽፈው። እና ልብስ ፊት ለፊታችሁ ልቀይር ነው። አይናችሁን ጨፍኑ። አይናችሁን አጨፍኑም ተዋ። ይሄው ቀይሬ የመጣው እናንተ አይናችሁን አጨፍኑ ስትሉ
ፀጉሬ ደግሞ ረዝሞ እየተበታተነ አስቸገረኝ። ጓደኛዬ ቅድም የለችም ነበር፣ አሁን መጣች። ወዳቸዋለሁ።